ሰላም ሰላም የቻናላችን ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት በያላችሁበት ቦታ በማንኛውም ሰዓት ሳይገድባችሁ ደውላችሁ መማር ትችላላችሁ። ለዛሬ ትምህርት ይዤላችሁ የመጣው ሞክሼ ፊደላት የሚባሉትን 9 ሞክሼ ፊደላት አሉ። ይቅርታ ለዛሬ እጀላችሁ የመጣው እንግዲህ ሞክሼ ፊደላት የሚባሉትን ነው። እነዚህ ሞክሼ ፊደላት እነማን ናቸው የሚባሉትን አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከመጨረሻው መከታተል ትችላላችሁ ማለት ነው። ያው እነዚህ ሞክሼ ፊደላት የምንላቸው 9 ሞክሼ ፊደላት ናቸው። እነዚህ ፊደሎች እንዴት ነው የሚነበቡ ወይም ደግሞ እንዴት ነው የሚጻፉ ወይስ በስማቸው እንዴት ነው የምንለያቸው ወይም በቅርጻቸው እንዴት ነው የምንለያቸው የሚሉትን ነው ማሳያችሁ። ሞክሼ ፊደላት የሚባሉት እንግዲህ ከ34ቱ ፊደላት 9 ሞክሼ ፊደላት አሉ። እነሱ እነማን ናቸው? እነዚህ ፊደላት እነማን ናቸው? ሞክሼ ፊደላት ምንላቸው የሚሉትን ነው ማሳያችሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን እስከ መጨረሻው አብራችሁ ትኩረት ማድረግ ይጠበቅባችኋል ማለት ነው። ወደ ትምህርታችን እዚህ ጋር ይቺ ማነች? ሀ እንላታለን። ሀ ሁ ሂ ሃ ሄ ህ ሆ። አሁንም ወደ ግራ ነብላችኋለሁ። ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ ማነች? ይቺ አሁንም ይቺ ማነች? ሀ። እዚህ ጋም ሀ፣ እዚህ ጋም ሀ። እነዚህ ምንድናቸው? ሞክሼ ፊደላት። እዚህ ጋር 3 ሞክሼ ፊደላት አሉ። ይቺ ሀ ነች፣ ይቺም ሀ ነች። ሞክሼ ፊደላት የሚባሉትን ብቻ ነው ማሳያችሁ። ሀ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ። ቀጣዩ ማነች? እቺ ሃ ሁ ሂ ሃ ሄ ህ ሆ ህ ሄ ሃ ሂ ሁ ሃ። በጣም አሪፍ። እንግዲህ እነዚህ ምንድናቸው? የሃ ዘሮች ወይም ደግሞ ሃሃ ብለን የምናነባቸው ተመሳሳይ ድምጾች። በቅርጻቸው ግን ስታዩቸው ምንድናቸው? የተለያዩ ናቸው። ለምሳሌ እቺም የምታዩት የተላይ ናት። ሐመርኋ እንላታለን። ልዩስማ እቺ ደግሞ አሁንም የተላይ ናት። ሃሃ የተላይ ናቸው። ምንድነው ልዩነታቸው? ወይም ተመሳሳይ ድምጽ በድምጻቸው ብቻ ነው ተመሳሳይነታቸው በድምጻቸው ነው። ቀጣዩዋ ማነች? ቀጣዩ እዚች ጋር ደግሞ ሰ እንላታለን። እቺ ፊደል ሰ እንላታለን። ሰ ሱ ሲ ሳ ሴ ስ ሶ ስ ሴ ሳ ሲ ሱ ሰ። በጣም አሪፍ። ቀጣዩዋ አሁን ይቺ ማነች? ሰ እንላታለን። አሁንም ሰ ሱ ሲ ሳ ሴ ስ ሶ ስ ሴ ሳ ሲ ሱ ሳ። በጣም አሪፍ። ስለዚህ ምንድናቸው? አሁንም እነዚህ ስታያቸው ምንድናቸው? በቅርጻቸው አሁንም እነዚህ በድምጻቸው አንድ አይነት ናቸው። በቅርጻቸው ደግሞ የተለያዩ ፊደላት ናቸው ማለት ነው። የተለያዩ ፊደላት። ስለዚህ ሞክሼ ፊደላት እንላቸዋለን። ሞክሼ ፊደላት። ቀጣዮችን ደግሞ እንያቸው። አሁንም ቀጣዮች እቺ ማነች? እዚህ ጋር የምታዩት አ እንላታለን። አ ትባላለች። አ እንላታለን።
ሶሪ አ ኦ ኤ አ ኤ ኦ ኤ አ ኢ ኡ አ ቀጣዩ ማነች? አሁንም አ እንላታለን። ይችም አ ናት። አ ኦ ኢ አ ኤ ኦ ኤ አ ኢ ኡ በጣም አሪፍ። አሁን እነዚህ ምንድን ናቸው ያልኳችሁ? እነዚህ ሞክሼ ፊደላት ናቸው። ሞክሼ ፊደላት። ቀጣዩዋ ማነች? እዚህ ጋር ጸ ጹ ጺ ጻ ጼ ጽ ጾ ጽ ጼ ጻ ጺ ጹ ጸ ቀጣዩ ማነች? ጸ ጹ ጺ ጻ ጼ ጽ ጾ ጽ ጼ ጻ ጺ ጹ ጸ በጣም አሪፍ። ኦኬ እንግዲህ እንዳያችኋቸው ምንድነው እነዚህ ምንድናቸው? እስካሁን ያነበብናቸው ወይም ደግሞ እነዚህ 9 ፊደላት ምንድናቸው ነው ያልኳችሁ? ሞክሼ ፊደላት ወይም ደግሞ ተመሳሳይ ድምጾች በቅርጻቸው የተለያዩ በድምጻቸው ተመሳሳይ ድምጾች ናቸው ወይም ሞክሼ ፊደላት እንላቸዋለን ማለት ነው። ስለዚህ አብዛኛዎቹ ተማሪዎች ምንድነው ሞክሼ ፊደላት እንዴት ነው የምንለይበት ምናምን ያላችሁኝ ያላችሁ ሞክሼ ፊደላቶችን ነው ዛሬ ቪዲዮ የሰራሁላችሁ። በደንብ አድርጋችሁ እናንተ ደጋግማችሁ ማንበብ ትችላላችሁ ማለት ነው። ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ለዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላም ጊዜ፣ ሰላም ቆይታ። ባይ ባይ።